አሸናፊዎች የተለየ ነገር አያደርጉም፣ ይልቅ ነገሮችን በተለየ መልኩ ያደርጋሉ እንጂ። እንዴት ከረማችሁ? ዩ ካን አቺቭ ሞር የሚለውን የቺፍ ኬራ መጽሐፍ ማንበብ ከጀመርን እነሆ ዛሬ ምዕራፍ 10 ላይ ደርሰናል። አብራችሁን ለምትቆዩት ምስጋናዬን እየገለጽኩ ወደ ንባቡ እንሄዳለን። መልካም ቆይታ። ምዕራፍ 10። በአንድ ወቅት አንድ መምህር ተማሪውን እንዲህ ሲል ጠየቀ፣ ለመሆኑ ሀገር እንዴት ልትጠፋ ትችላለች? ተማሪውም የሆነ ሰው ከውጭ ቦምብ ሲወረውርባት አለው። መምህርም ምላሽ ትክክል ስላልሆነ አንድ ተጨማሪ ዕድል ልስጥና ሞክር አለው። ከውጭ የሆነ ጠላት ሚሳኤል ሲለቅባት ይሆናላ ሲል መለሰለት። መምህር አንድ የመጨረሻ ሙከራ አድርግ ሲለው ተማሪው አይ በቃ ስላልቻልኩ ተውኝ አለ። መምህርም ቦምብና ሚሳኤል ያልካቸው ኃይል ተጠቅመን የምናጠፋቸው ነገሮች ናቸው። ሀገርን ቀለል ባለ መንገድ ማጥፋት የሚቻልባቸው መንገዶች አሉ። ቀላል ነው። ማጭበርበር እንዲስፋፋ ማድረግ፣ ሙስና በሕግ መፍቀድ። ለምሳሌ ተማሪዎቻችን እንዲኮራረጁ በይፋ ብንፈቅድ ምን ይሆናል? የለየላቸው የሙስና አስተሳሰብን በሚገባ የሚያራምዱ ሰዎች ይሆናሉ አለው። ይህ የሚሆነው የሚከተለው ምሳሌ እውን ሲሆን ነው። አንድ የሂሳብ ባለሙያ ከሞላ ጎደል በቀላሉ ሊወጣው የሚችለውን አነስ ያለ ስራ በጣም ብዙ ክፍያ እንዲከፈል ተባለ። ችግሩ ግን ስራው ይቅለል እንጂ አንድ በሙሰኛ ሐኪም እጅ ያለ ታማሚ በእርግጥ ታካሚ ሳይሆን ኢላማ ይሆናል። 2 በሙሰኛ መሐንዲስ እጅ ያለ ህንፃ ይፈርሳል። 3 በሌባ ዳኛ ፊት ፍትህን ፈልጎ የቆመ ከሳሽ ሆነ ተከሳሽ ኢፍትሃዊነትን ያገኛል። 4 መርህን ለድርድር የሚያቀርብ አታላይ የሃይማኖት መሪ ፊት ምዕመናን ሃይማኖት ሲረክስ ይመለከታሉ። 5 በረከሰና በጉቦና አድሏዊነት አእምሮ በናወዘ ፖሊስ እጅ ያለፈ ታሳሪ ፍትህን እንደናፈቃት ይቀራል ብቻ ሳይሆን ሰባይ ያዙ አስፈሪ ሊሆን ይችላል። 7 በሙስና የተዘፈቁና ለራስ ስልጣን ብቻ የሚስገበገቡ ፖለቲከኞች ባሉበት ሀገር ውስጥ የውድቀት አረንቋ ውስጥ ትገባለች። ባህሪም በማነጽ በኩል ትልቁ እንቅፋትና ጠንቅ የሚሆነው የተጣመመ ስርዓተ ትምህርት ነው። በሀገር አቀፍ ደረጃ ያለውን የሥነ ዜጋ ምስልና ስብዕና የረከሰ ሲሆን ህዝብ ራሱ በራሱ ወደ ጥፋት የሚሄድ አካሄድ ውስጥ ይገባል። እዚህ ጋር አንድ ቆየት ያለ አባባል እንጠቀም። ሀብት ቢጠፋ ምን የሚጠፋ ነገር የለም፣ ጤና ቢጠፋ ግን አንድ ነገር ጎደለ፣ ስብዕና ሲጠፋ ግን ሁሉ ነገር ጎደለ ጠፋ ማለት ነው ይላል። የስብዕና ጥንካሬ የሁሉም ትልቅ እሴቶች መሰረት ነው። ስብዕናን መገንባት። ስብዕና ተሰጥኦ አይደለም የምናሳካው ነገር እንጂ በጥንካሬና በልፋት ቀስ በቀስ የምንገነባው እንደሆነም ሊታወቅ ይገባል። አንዲት እናት የ5 ዓመት ልጇን ትምህርት ቤት ልታስመዘገብ ሄደችና የተማሪዎች ዲኗን ስታነጋግራለች። በመሃልም ለመሆኑ ግን ለልጄ ስብዕና ለማስተማር መጀመር ያለብኝ መቼ ነው ብላችሁ ታምናላችሁ የሚል ጥያቄ አነሳች። ዲኗም ልጅ ስንት ዓመቱ ነው አለቻት። እናትም 5 ዓመት መሆኑን ተናገረች። ዲኗም እንግዲያውስ በጣም ዘግይተሻል አለቻት። ስብዕና ያላቸው ሰዎች በግብረ ገባይና ስነ ምግባራዊ የሆኑ መርሆች አሏቸው። እንዲህ አይነት ሰዎች ውስጣዊ የእሴት እምነታቸውን በመጠቀም ጥሩን ከመጥፎ ይለያሉ። የጠሩ እሴቶች ያሏቸው በመሆኑ በህይወት መስኮቻቸው ሁሉ በሚሰጧቸው ውሳኔዎች ይንጸባረቃል። ስብዕና ራስን ወደ ማክበር የሚመራ ሲሆን ራስን ከማክበር ደግሞ ለራሳችን የምንሰጠው ምስል ከፍ ይላል። መልካም ስብዕና በምንልበት ጊዜ እንደ ሐቀኝነት፣ ታማኝነት፣ ስነ ምግባር፣ ህሊና፣ የአእምሮ ጥንካሬ፣ ጽናትና ሌሎችም በርካታ ባህሪያት በውህደት የሚፈጥሩት ነው። መልካም ስብዕናን ከጠፋ በኋላ ከመመለስ ይልቅ አንዴ ይዞ ማስቀጠል በጣም ይቀላል። መልካም ስብዕና ልክ እንደ መተማመን ነው። እምነት አንድ ጊዜ ከጠፋ ለመመለስ እጅግ በጣም ያስቸግራል። መልካም ስብዕና ከተአማኒነት ጋርም በንጽጽር ሊታይ ይችላል። ተአማኒነት አንዴ ካጣነው ለመመለስ እንቸገራለን። ነገር ግን ከስብዕና ጋር ሲነጻጸሩ ደግሞ መተማመንም ሆነ ተአማኒነት አንዴ ከጠፉ በኋላ ተመልሰው ሊመጡ ይችላሉ። መልካም ስብዕና ግን አንዴ አይጥፋ እንጂ አይመለስም ቢባል ይቀላል። ስብዕና የተፈጥሮ ወይስ ኮትኩቶ የማሳደግ ጉዳይ ነው? ስብዕና ይዘነው የምንፈጥረው ነገር አይደለም። ይልቅ ስብዕና እየተማርነው
እያዳበርነው ነው የምንሄደው። ስብዕና በውስጣዊ እሴት አሰራራችን ላይ የተመሰረተ ነው። እውነተኛውን ወይንም ገሃዱን ዓለም ስንጋፈጥ ውስጣዊ እሴታችን ነው ጋሻ መከታ የሚሆነን። በመሰረቱ ሕይወት የግብረ ገብና መንፈሳዊ ጉዞን ታሳያለች። አንድ ሰው ጤናማ ስብዕና ይኖረው ዘንድ አእምሮና ልቡ በጥንቃቄ መገራት፣ መኮትኮትና ማደግ አለበት። ቀድሞ ያልነበረንን ዘላቂ እሴት ኋላ በሆነ አጋጣሚ ልክ ከሰማይ እንደሚወርድ መና ወይ በድንገት የሚገኝ ሀብት እናገኘዋለን ብለን ፈጽሞ እንዳናስብ። መልካምና ጠንካራ ባህሪ ዲሲፕሊንን ይጠይቃል። ፈጽሞ የማናቀው ንፍቀ ክበብ ውስጥ ስንገባ የሌሎችን ሰዎች ድክመትና ጥንካሬ እንድናውቅ የሚረዳን ስብዕናችን ነው። ምንም መፈለግ እንዳለብን፣ ምንን ደግሞ ችላ ብለን መተው እንዳለብን ጭምር ይነግረናል። መቼ መፋለም፣ መቼ ደግሞ ትተን መሄድ እንዳለብን እናውቃለን። መቼ ምክር መቀበል፣ መቼ ደግሞ ከዚያ ይልቅ በራሳችን መወሰን እንዳለብን ለማወቅ ያስችለናል። መሰረተ ቢስ እምነት በሕይወት ላይ መከራንና አጉል ስብዕናን ይገነባል። በጣም ብዙ ጊዜ መከራ ስብዕናን እንደሚገነባ ይነገራል። ይህ አባባል እውነት አለው ከተባለ እጅግ በጣም ትንሽ ነው። እንዲያውም በመከራ ሰዓት እንኳን አዲስ ሊገነባ የተገነባና ያለው ስብዕና ራሱ ይጋለጣል። አንድ አትሌት በውድድር ወቅት ዝግጅት አያደርግም። ይልቅ ውድድሩ ሲካሄድ ዝግጅቱን መጠንና አይነት ይፋ ያወጣዋል እንጂ አስተማማኝ ተቀማጭ እስኪገነባ ድረስ ልምምዱ በሕይወት ዘመኑና ተከታታይና ቀጣይ ይሆናል። በውድድር ወቅት ዝግጅቱን ያሳያል። እናም ስብዕና በመከራ ጊዜ አይገነባም። ይልቅ በሕይወት ዘመናችን እየገነባን የምናመጣው ነው። በመከራ ጊዜ የገነባ ነውና በውስጣችን እንደ ተቀማጭ ያለው ስብዕና ነው የሚያድነን። ይሄ ካልሆነ ችግርና መከራ ያሸንፈናል። አንድ የጦር ጀኔራል ውጊያ ሊጀመር አይደለም የሚዘጋጀው። ከውጊያ በጣም አስቀድሞ ዝግጅት ይጀምራል። ለጦርነት ዝግጅት የሚደረገው በሰላም ጊዜ ነው። በመከራችን ሰዓት ስብዕና መስመራችንን እንዳንስት ያግዘናል። ስብዕና አንድ ሰው ተያዝኩ አልተያዝኩ፣ እዩኝ ያላዩኝ ብሎ ሳይጨነቅ ራሱ አስቦና አምኖ የሚያደርገውን ያሳያል። የስብዕና ግንባታ ግን አንድ በአንድ ጀንበር አይከወንም። ጊዜና ጥረት ይጠይቃል። ይህን ማድረግ ቀላል ባይሆንም በምንም ዋጋ የማይተመን ውጤትና ሽልማትን ያስገኛል። በማንኛውም መልካም ማህበረሰብ ውስጥ ዘላቂ እሴቶች ውጤታማ በሆነ የስብዕና ግንባታ ውስጥ ነው የሚሳኩት። ሶስቱ የስብዕና ምሰሶ የሆኑት ባህሪያት ሐቀኝነት፣ ማክበርና ኃላፊነት ናቸው። እነዚህ ኮር እሴቶች ናቸው። 1. ሐቀኝነት። እንዲህ አይነቱ ሰው ግልጽና ታማኝ ነው። ሁሌም ቢሆን እውነቱን ይናገራል፣ የሚለውን ያደርጋል። እውነተኛ ሰው ነው። እንዲህ አይነቱ ባህሪ ተአማኒነትን ለማግኘት እጅግ ይረዳል። 2. ማክበር። ራሱን የሚያከብር ሰው ነው ሌሎችን የሚያከብረው፣ ብሎም አካባቢውን የሚያከብረው። ከማክበር ራስን በሌሎች ጫማ ውስጥ አድርጎ መመልከትን እንቀስማለን። እንዲህ አይነቱ ሰው በማህበረሰቡ በጣም ተመራጭና የሚወደድ ይሆናል። ከእንዲህ አይነቱ ሰው ጋር መኖር ቀላል ነው። 3. ኃላፊነት። እንዲህ አይነቱ ሰው ቃሉን ያከብራል። ሌሎቹን የሚተማመኑበትና በሚጠበቅበት ስፍራ የሚገኝ ነው። እነዚህ ባህሪያት ያሉት ሰው ለእኛ ደህንነት ምንጭ ይሆናል። በማንኛውም አይነት ግንኙነት ውስጥ የደህንነት ስሜት ከሌለን ግንኙነትም ትርጉም አይኖረውም። ስብዕናን መምረጥ። ባህሪዎቻችንና ፍልስፍናዎቻችን ከስሜት ሐሳባችን ጋር የተቆራኙ በመሆናቸው ወደ እምነት ደረጃ ይቀየራሉ። የሰው ልጅ ከእንስሳት የሚለየው የሚያስበውን መምረጥና ስብዕናውን መገንባት በመቻሉ ነው። እንስሳት በአንጻሩ በደመ ነፍስ ብቻ ይመራሉ። ከልምድ በመነሳት የሰውን ስብዕና ማወቅ የምንችል ከሆነ አንድን ሰው በአንድ ወይ በሌላ ሁኔታ ውስጥ ሲሆን በምን አይነት መልኩ አጸፋ ሊመልስ እንደሚችል መናገር ይቻላል። የአንድን ሰው ስብዕና ይበልጥ መገምገም ቻልን ማለት አብረናቸው መሆን የምንፈልጋቸው ሰዎችን መለየት እየቀለለን ይሄዳል። መቼም የግብረ ገብ ጉድለት የሌለበት ሰው አለ ብዬ አልዋሽም። ሁሉም ሰው ጋር አለ። ሁላችንም ያ ጉድለት አለብን። አውቆም በሆነ ሳያውቀው ግብረ ገብነትን የሚያጎድል ስራ ያልሰራ ሰው የለም። ነገር ግን እንዲህ አይነት ድርጊት አንዱን ሰው በራሱ ነጥሎ የረከሰ ሰው ያደርገዋል ማለት አይደለም። በጣም ብዙ የሚባሉ ሰዎች ስህተት ይሰራሉ። ከድክመት በመነጨም ወይ ሳያውቁም ፈተና ውስጥ ይገባሉ። እዚህ ጋር ድክመቱ ጊዜያዊ ቢሆንም
ውጤቱ ግን ዘላቂ ነው። ስህተቱን ወይም ሞራልን የሚቃረነውን ድርጊት ለመፈጸም የመጀመሪያዋን አጥር ስንዘል ነው የሚከብደን። በሚቀጥለው ግን አጥሩን ስንዘል ራሳችንን ትክክለኛ አድርገን ለማቅረብ የማናወጣው ሰበብ አስባብ አይኖርም። ለዚህ ነው ሁልጊዜም ቢሆን እንከን የለሽ የሆነ የግብረ ገብነት ደረጃ አውጥቶ ራሱን እያለሙ መንቀሳቀስ የሚያስፈልገው። ስነ ምግባርን የሚከተሉ ኮርፖሬሽኖች በተደጋጋሚ ስነ ምግባራዊም የግብረ ሰናይ እሴቶችንም ሲያንጸባርቁ ቆይተዋል። ለምሳሌ 1. ታዋቂው የሪደርስ ዳይጀስት መጽሔት ምንም እንኳን ጠቀም ያለ ገቢ የሚያስገኝለት ቢሆንም የጤና ባለሙያዎችን ስለ ሲጃራ እና ካንሰር ቁርኝት በተደጋጋሚ ሲያወሱ የሲጃራ ማስታወቂያን እርግፍ አድርጎ ትቷል። መጽሔቱ በሚሊዮን የሚቆጠር ዶላር ነው በዚህ ውሳኔ ያጣው። ጥንቅር ብሎ ይቅር የአንባቢያን ጤና ይበልጥብናል አሉ። 2. የዩኤስ ስቲል መስራች የነበረው አንድሩ ካርኒጌ በ1990ዎቹ መጀመሪያ ጡረታ ሲወጣ ወደ ግማሽ ቢሊዮን ዶላር የሚጠጋ ገንዘብ ለማህበረሰብ ትምህርት ቤት፣ ኮሌጅ እና ዩኒቨርሲቲዎች ግንባታ ይውል ዘንድ ለግሷል። ተማሪዎች የነገ ወደፊት ህይወታቸው ብሩህ ይሆን ዘንድ በማለት ነበር ከራሱ አውጥቶ የለገሰው። ሐቀኝነት የሚፈተነው አስቸጋሪና ፈታኝ ሁኔታ ሲመጣ ነው። እስከዚያ ድረስ ስለ ሐቀኝነት የሚባለው ሁሉ ከተራ ግምት የዘለለ አይሆንም። በአንድ ወቅት ለሥራ ተጉዤ ዘላሊት የሚባልና ከኢንተርኮንቲኔንታል ሙምባይ ጋር አጋርነት የፈጠረ ባለ 5 ኮከብ ሆቴል ውስጥ የማደር አጋጣሚ ነበረኝ። እኔ በያዝኩት ክፍል ውስጥ ከአልጋው አጠገብ አንድ አነስ ያለች ጠረጴዛ አለች። ሲያዩት የሚያምር ዲጂታል ሰዓት እላዩ ላይ ተመለከትኩ። በእኔ ግምት ሰዓቱ ይመር እንጂ በምናልባት ከጥቂት ዶላሮች በላይ ዋጋ አያወጣም። ከሰዓቱ አጠገብ በትልቁ ይህ ሰዓት የሆቴሉ ንብረት ነው የሚል ጽሑፍም አለ። አሁን እንዲህ ብሎ መለጠፍ ለምን አስፈለገ ብዬ ተገረሙ። እናም በንጋታው ኮንፈረንስ ላይ ሌሎች ተሳታፊዎች ስለ ነገሩን ጠየቅኳቸው። ይገርማል፣ ብዙ አይነት መልስ ይሰጡኛል፣ ግን አንዳቸውም ዋናውን ጥያቄ አልመለሱም። አንድ ተሳታፊ ነበር ጉዳዩን ያነሳው። ሰዎች እንደሚሰርቁና ለዚያ ሲባል እንደተጻፈ ተናገረ። ለአንድ ክፍል በአንድ አዳር ከ4 እስከ 500 ዶላር እየከፈለ የሚያደር ማንኛውም ሰው ቢሆን እንዴት ከጥቂት ዶላሮች የማይበልጥ ዲጂታል ሰዓት ስለ መስረቅ ያስባል? መቼም አንድ ነገር ላይ እንተማመናለን። ለአንድ ሌሊት ከ4 እስከ 500 ዶላር እየከፈሉ ከ5 ኮከብ ደረጃ ያለው ሆቴል የሚያድሩ ሰዎች ድሃ ሊሆኑ አይችሉም። ወይ ሚሊዮነር፣ ወይ መልቲ ሚሊዮነር፣ ወይ ደግሞ ቢሊዮነርም ጭምር ሊሆኑ ይችላሉ። እሴቶች በምንም ዋጋ አይተመኑም። ሐቀኝነትን ምንም የሚቀርብ ዋጋ አይቀይረውም። በዚህ በአመራር የስልጠና ፕሮግራማችን አንድ ደንበኛ የነበረን ሲሆን ይሄ ደንበኛችን ወደኛ ባንክ ሂሳብ 79000 ሩብል የሚሆን ገንዘብ መላክ ነበረበት። ነገር ግን በስህተት በባንክ ሂሳባችን ውስጥ 11 ሚሊዮን ሩብል ወይንም 300,000 ዶላር ይልካል። የሂሳብ ሰራተኛችን ገና ጠዋት ነበር ይሄን ያየችው። እናም በሚገባ ነገሩን ካረጋገጠች በኋላ ወደ እኔ ቢሮ መጣችና ዝግ ባለ ድምፅ ሀብታም ሆነናል ስትል አበሰረችኝ። እኔም እንዴት ስል ጠየቅኳት። ከየት መጥቶ አልኳት። ከደንበኞቻችን አንዱ በስህተት 11 ሚሊዮን ሩብልስ አስገብቶልናል። ሂሳባችንን ደጋግሜ ነበር ያረጋገጥኩት። እናም ያልኩት መጠን ገቢ ሆኖልናል። ይልቅ ገንዘቡን በተመለከተ ምን እናርግ ስትል ጠየቀችኝ። ለምን ጠየቅሽኝ አልኳት። በስህተት የገባልን ገንዘብ ምን እንደምናደርግ ጠፍቷት ነው እንዴ? እንደው ለምሳሌ ውጭ ሄጄ ቢሆን ኖሮስ ምንድን ነው የምታደርገው? እንዲህ አለችኝ። የዚህን የገንዘብ ዝውውር ደግመን ማረጋገጥ አለብን። ስህተት አለመስራታችንን ካላረጋገጥን በቀር ይሄ ውሎ አድሮ ትልቅ ችግር ይፈጥርብናል። ማለትም ለደንበኛችን የሆነውን አሳውቀን ባንኩ ዝውውርን እንዲሰርዝለት እንዲያዝ መንገር ይኖርብናል። ደንበኛችን ወቅቱ እኛ ካለንበት ሀገር በሰዓት አቆጣጠር የ2 ሰዓት ያህል ልዩነት ባለባት መስካት የነበረ ሲሆን ልክ ስንነግረውም ብርክ ያዘው። እኛ ግን ተረጋግተን አንተን እኮ ምንም የሚያስፈራ ነገር የለም፣ ሲጀመር እኛ ነን የነገርንህ፣ አንተ ጭራሽ አላወቀውም። በሁለተኛ ደረጃ ደግሞ ይህንን ዝውውር ለመሰረዝ የሚያስችል
ትዕዛዝ ባንኩ እንዲሰጥ የጥቂት ሰዓታት ጊዜ ያስፈልጋል ስንል ነገር ነው። ልክ ባንኩ የተባለውን አድርጎ ገንዘቡ ሲመለስለት መልሰን ለምን በወቅቱ እንደፈሩ ጠየቅናቸው። እነሱም በዚህኛ ባለንበት ሙስካት ሕግ ብሎ ነገር ዋጋ የለውም፣ ማለትም የእናንተ ቅንነት ባይኖር ኖሮ ይህን ገንዘብ ለዓመታት ያህል ይዛችሁት መቆየት ትችሉ ነበር፣ የገንዘቡ መጠንም ያስደነግጣል ሲሉ መለሱ። እኛም በፍጹም ሊሰጉ እንደማይገባና መርሃ ግብራችን በፍጹም ሐቀኝነት ላይ የተመሰረተ እንደሆነ ነገር ናቸው። ከፍ ያለ ወይም የሚያስደነግጥ ገንዘብ በገባልን ቁጥር ሐቀኝነታችን የሚቀየር ከሆነ ድሮንም ሐቀኛ አልነበርንም ማለት ነው። አንዳንዴ ልንሳሳት ብንችል ይህንን ያህል ጠማሞችና ስግብግቦች ግን እንዳልሆንን የቢዝነስ ኃላፊያችን አስረዳቸው። ለማንኛውም ከእነሱ ያገኘነው ምላሽ ይህን ይመስላል። በቅርቡ በስተት ከላክንላችሁ ትልቅ መጠን ያለው ገንዘብ ለእናንተ የማይገባውንና የተረፈውን በሐቀኝነት ስለመለሳችሁልን እጅግ አድርገን ማመስገን እንፈልጋለን። የሺፍኬራ ቡድን በሙሉ ላሳዩት ቀናነት እና ፈጣን እርምጃ ልናመሰግን እንወዳለን። ለማንኛውም ለሥራችሁ እግዚአብሔር ያክብርልን ብለናል። ከሰላምታ ጋር ሼካር ሰብራማንያን ብለው ነበር የመለሱት። የፋይናንስ ኤንድ ሲስተም ማኔጀር አል ሃሻር ፋርማሲ አልሲ ሙስካት ኦማን። ስነ ምግባር። በንግዱ ዓለም ሰዎች ለእንዲህ አይነቱ ነገር ብዙም ቦታ አይሰጡም። ትልቅ መጠን ያለው ገንዘብ መገኘቱ ነው ዋናው ነገር። ሐቀኝነት የሚባል ከግምት አይገባም። ነገር ግን ይሄ የተሳሳተ ነው። መተማመን በቢዝነስ ውስጥ ትልቅ ዋጋ አለው። ሰዎች ከሚያምኑት ሰው ጋር ነው መስራት የሚፈልጉት። እንደምታስታውሱት እንደ አውሮፓውያን አቆጣጠር መስከረም 11 2001 በአሜሪካ የሽብር ጥቃት ከደረሰ በኋላ የስቶክ ገበያው በከፍተኛ ደረጃ ነበር የወረደው። ነገር ግን በ2002 ገበያው ማገገም ቻለ። ነገር ግን በዚያው ጊዜ እንደ ኤንሮን እና ወርልድ ኮም ያሉ ትላልቅና ከፍተኛ ታዋቂነት ያላቸው ኩባንያዎች ከቢዝነስ የወጡት ስነ ምግባር የጎደላቸው በመሆኑ ነው። ከዚሁ ጋር በተያያዘ አንዳንድ ኃላፊነት የጎደላቸው ስነ ምግባር የማይከተሉ ዋና ተዋናዮች በፈጠሩት ግርግር የስቶክ ገበያው በድጋሚ መውረዱን መጠቆም ያሻል። ከዚህ ምንድነው የምንረዳው? ገበያው ከሽብር ጥቃት ይልቅ ማጭበርበርንና አለመተማመንን እንደሚፈራ ነው። የሞራል ውድቀት በእርግጥም ከሽብር ጥቃት ይልቅ ያስፈራል። የሰው ልጅ ግብረገብነት ሲጎለው ይበሰብሳል። የሐቀኝነት ጥያቄ በማንኛውም ሙያ ውስጥ መሰረታዊ ነው። ለመሆኑ ሐቀኝነት ለምንድን ነው ይህን ያህል ቦታ የሚሰጠው? ከዚህ ጋር አያይዘንም ሐቀኝነት ሲጠፋ ምን ይከተላል ብለን መጠየቅ አለብን። ግንኙነት ወይ ይደበዝዛል ወይ ይቆማል። የማንኛውም ግንኙነት መሰረት መተማመን ነው። ማንኛውም ግንኙነት በስነ ምግባርና ግብረገብነት መርህ ነው የሚመራው። ላምንህ እችላለሁ የሚለው ጥያቄ ነው ለሌላኛው ሰው መሰረታዊና አንገብጋቢው ጥያቄ። መተማመን መነሻችን ነው። የአንድ ሰው እሴቶችና ድርጊቶቹ የማይጣጣሙ ከሆነ ወደ ግብዝነት ያመራል። ሐቀኝነታችን በባህሪያችንና ስብዕናችን ይገለጻል። ማንነታችንን ያሳያል። መተማመንን ከዚህ ይጀምራል። የአንድ ሰው ሐቀኝነት ባለው ደረጃ ወይም በሙያው ሳይሆን በባህሪው ይገለጻል። ትክክል በሆነውና በስህተት መካከል ግልጽ የሆነ ልዩነት ማድረግም ይጠይቃል። ትክክለኛና ፍጹም እንከን የለሽ ተብሎ የሚታሰበውን በመፈለግ ሂደት የሞራል ድፍረቱ ይኖረን ዘንድ ያስፈልጋል። ሐቀኝነት ከመነሳሳትና ቁርጠኝነት ጋር ሲጣመር ክብርን ጠብቆ ለመኖር ያስችላል። በሐቅ የሚመራ ሰው ምንም ሰራ ምን ተንከባሎና ተፈጥፍጦ የመውደቅ ያህል አይዘግጥም። መልካም መሪዎች ሐቀኝነትን የኑሮ ዘይቤያቸው የማድረግ ጠንካራ እምነት አላቸው። አብርሃም ሊንከን በጣም የተሳካለት ጎበዝ ጠበቃ ነበር እና አንድ ቀን አንድ ሰው የሆነ ጉዳይ ይዞ ይከራከርለት ዘንድ መጣ። ሊንከን በጥያቄ የቀረበለትን ጥሬ ሐቆች አድምጦ ሲያበቃ ጉዳይን ተረድቼሃለሁ። አሁን እውነቱን ለመናገር ያህል ቴክኒካዊ በሆነ መንገድ ስናየው ጠንካራ ግን ደግሞ በስነ ምግባር አንጻር ደግሞ ደካማ ነው። በመሆኑ ይሄን ጉዳይ ይዤ እንድከራከር የግብረ ገብነት ደረጃዬ አይፈቅድልኝም ሲል ቅጩ ነገረው። ሰውየው በበኩሉ
እንደ አብርሃም ሊንከን ያለን ጠበቃ ፈልጓልና እንዴት መሰለህ ሊንከን፣ እኔ እኮ በደንብ ልከፍልህ ዝግጁ ነኝ አለው። ሊንከን ግን በበኩሉ የለም ክፍያ አይደለም ችግሩ አለው። እያልኩ ያለሁት የማውቀውን አውቃለሁና ዳኛ ፊት ሆኜ ይህንን ጉዳይ ትክክል ነው ብዬ ልከራከር አልችልም እያልኩ ነው አለው። ምናልባት ላሸንፍልህ ብችል እንኳን ግን ከዚያ በኋላ ሰላም አግኝቼ አልኖርም ብሎ አረጋገጠለት። የሊንከን አባባል በሚታይበት ጊዜ ሙያዊ ጊዜን እሸጣለሁ፣ ሕሊናዬን ግን መቼም ቢሆን አልሸጥም እንዳለ አድርጌ ነው የሚወስደው። ጥብቅናም ሆነ ሌላ ሙያ በመሰረቱ ሙያዊ ብቃቱን በማካፈል አገልግሎትን ነው የሚሰጠው። ሕሊናን፣ ሐቀኝነትን መሸጥ ግን ፈጽሞ መታሰብ የለበትም። ሐቀኝነት የደህንነትና በራስ የመተማመን ስሜትን ያጎናጽፈናል። መልካምና ያልጎደፈ ሕሊና ይዞ መተኛት ምን የመሰለና ሰላማዊ እንቅልፍን ይሰጠናል። እንዲህ በሰላም ለመተኛት ታዲያ በሐቀኝነት መኖር ግድ ይላል። አንድ ሰው ከገጠመው አስቸጋሪ ፈተና ሐቀኛ ባልሆነና በማጭበርበር መንገድ ለመውጣት ሊሞክር በኋላ መመለሻ ወደሌለው ማጥ ውስጥ በሚገባበት ደረጃ ነው ችግሩን የሚያባብሰው። እውነቱን እንነጋገር ከተባለ ስለ ሐቀኝነት በምናወራበት ጊዜ ዝምታ የደካማነትና ፍርሃት ምልክት ነው። ብዙ ሰዎች እውነትን መናገር ሲችሉ በዝምታ ዋሽተዋል። ዝምታና ሐቀኝነት ሁለት የተለያዩ ነገሮች ናቸው። አንድ ሰው ዝም አለ ማለት ሐቀኝነት አለው ማለት ሊሆን አይችልም። ከ1 እስከ 10 በስብዕናውና አጠቃላይ ውጫዊ ሁኔታው ነጥብ ይስጡ። ከ5 በታች የተሰጠ ማንኛውን ነጥብ ዝቅተኛ ነው። እንዲህ አይነት ነጥብ የተሰጠው የህይወቱ ክፍል ትልቅ መሻሻል ያስፈልገዋል። ደካማ የሆኑ ሰዎች ግልጽነት ሊኖራቸውና ግብረ ገባዊነት ሊተገብሩ አይችሉም። በሐቀኝነትና በታማኝነት መካከል መለየት። ሐቀኝነት በምንልበት ጊዜ ጠንካራ የግብረ ገብነት መርሆችን እንከተላለን ማለት ነው። ይህ ደግሞ በባህሪያችን በግብረ ገብነታችንና በእሴት በስነ ምግባርና የቱን ያህል ክብራችንን ጠብቀን መኖር ችለናል በሚሉት ይለካል። ታማኝነት ማለት ግልጽነት፣ እውነተኛነትና ከማታለል ነፃ መሆን ነው። አንድ ሰው ታማኝ ሆኖ ነገር ግን ሐቀኝነት ላይኖረው ይችላል። ሐቀኝነት በምንልበት ጊዜ የእሴት አሰራራችንን ሲገልጽ፣ በአንጻሩ ታማኝነት ወይም አለመታመን ልማድን ያሳያል። በተደጋጋሚ እውነትን የሚያወሩ ሰዎች ሲዋሹ ገና በመጀመሪያው ቅጽበት ነው የሚያስታውቅባቸው። ይህንን ደግሞ በግልባጩ እንመልከት። በተደጋጋሚ የሚዋሹ ሰዎች እውነት በተናገሩበት ቅጽበት ይታወቃል። በመሆኑም ወደ ጥያቄያችን ስንመለስ ለመሆኑ አንድ ሰው ታማኝ ሆኖ ሐቀኝነት ሊኖረው ይችላል? መልሱ ቢያሳዝንም አዎ ነው። ለምሳሌ ያህል አንድ መምህር በአንድ ወቅት ተማሪዋን ለመሆኑ ብዙ ብር የታጨቀበት የብር ቦርሳ ወድቆ ብታገኚ ምን ታደርጊዋለሽ ስትል ጠየቀቻት። ተማሪዋም ማንም ካላየኝ ብሩን ወስደዋለሁ አለች። መምህርትም አየሽ፣ አንቺ ታማኝ ነሽ፣ ግን ሐቀኛ አይደለሽም አለቻት። ተማሪዋ ለምን ታማኝ ተባለች? ቀላል ነው። ብር ያለበት ቦርሳ አግኝታ ብሩን የምትወስድ ሆና መምህርቷን ለማስደሰት ስትል የማታደርገውን ባለመናገሯ ታማኝ ናት። በሌላ በኩል ግን የራሱ ያልሆነን ገንዘብ ወስዳለሁ ማለቷ ሐቀኝነት እንደሚጎልባት ያሳያል። ለመሆኑ የዚህ ግልባጭስ እውነት ሊሆን ይችላል? አንድ ሰው ታማኝ ሳይሆን ሐቀኝነት ሊኖረው ይችላል? እስኪ ምሳሌ ላቅርብ። አንዳንድ ጊዜ በተለይም በውጭው ዓለም የዘረኝነት አመጾች ሲነሱ የመንጋ ላይ ፍትህን የሚፈልጉ ሰዎች የዋህ የሆኑ ሰዎችን ነው እየመረጡ የሚገሉት። ከዚህ አንጻር እንበልና ለምሳሌም እኔ ይሄንን ስለማውቅ ለአንድ የዋህ የሆነ ሰው መጠለያ ሰጥቼ እኔ የአመፀኞቹና የዘረኞቹ ብሔር ወይ ዘር ተወላጅ በመሆኔ መጥተው ገጀራ ይዘው እንዲህ አይነት ሰው አይተሃል ቢሉኝና አላየሁም ብላቸው በቃል ዋሾ፣ በተግባሬ ግን ሐቀኛ ሆኛለሁ ማለት ነው። ከዚህ አንጻር በቃል እውነተኛ ሆነን በተግባር ሐቀኝነትን ማጉደል ሰው ብናስገድል ይሻላል? አሁንም እስኪ ሌላ ምሳሌ ልጥቀስ። በጥቂት መቶዎች የሚቆጠሩ ሰዎች ያሉበትን ኮንፈረንስ ለመምራት እየሄድኩ ኦሳማ ቢን ላደንን አገኘሁት። ቢን ላደን ይገርምሃል፣ ጥቂት RDSK ፈንጂዎች ተርፈውኛል እና በጥቂት መቶዎች የሚቆጠር ሰው መጨረስ ፈልጌ ነበር። ኮንፈረንስ ልትመራ እየሄድክ ነው መሰለኝ።
የኮንፈረንሱን ቦታ ልትነግረኝ ትችላለህ ሲል ቢጠይቀኝ እንግዲህ እውነት መናገር እንላለን። ታዲያ ለቢንላደን እውነቱን ልነግረው ይገባል እንዴ? በፍጹም። ማሳሰቢያ። እዚህ ጋር እንዲያው ለምሳሌ ስላመጣሁት እንጂ ይሄ በጣም ጫፍ የወጣና በእውነት ሊሆን የማይችል የሚባል አይነት ምሳሌ ነው። ሲጀመር ኦሳማ ቢንላደን እንዲህ በአደባባይ የሚገኝ ሰው አልነበረም። ሐቀኛ ሆኖ ግን መዋሸት ከስንት አንዴ የሚሆን ነው። አንዳንድ የወጣላቸውና ወደ ልክፍት የደረሰ የውሸት በሽታ ያለባቸው ሰዎች መዋሸታቸውን እኔ እኮ ዲፕሎማቲክ መሆን ፈልጌ ነው በማለት ሊያብራሩልን ሲሞክሩ ይነዳል። ሐቀኝነትን ጠብቆ ማስቀጠል። ማንኛውም ለገበያ በገንዘብ የቀረበ ሸቀጥ ወይ ዕቃ በገንዘብ የማይተመን ምስጢራዊና ውስጣዊ ግብአቱ እስከሌለው ድረስ ዋጋ የለውም የሚል አንድ የቆየ አባባል አለ። ያ ማለት ምንድን ነው? ተአማኒነት ነው። ክብርን በተመለከተ ነው እዚህ ጋር የምንነጋገረው። ምስጢር አይደለም። ነገር ግን ዋጋ የማይተመንም በመሆኑም የመጨረሻው ምርት ወይም ውጤት የሰራውን ሰው ሐቀኝነት ያንጸባርቃል። ሌላ ሐቀኝነት መጓደል የሚያሳየን ምሳሌ ልውሰድ። 3 አሁን ከፍተኛ የሥራ ኃላፊዎች ለመሆን የበቁ ከልጅነታቸው ጀምሮ ጓደኝነት የነበሩ ሰዎች ምሳ ለመብላት ተገናኙ። ነገር ግን ከተመገቡና ከጠጡ በኋላ የሂሳብ ቢል ሲመጣ ማን ይክፈል በሚለው ላይ መጨቃጨቅ ጀመሩ። አንዱ እንዲህ አለ፣ እኔ ነኝ የዛሬን ሂሳብ የምዘጋው፣ ለምን ቢባል የታክስ ቅናሽ አገኛለሁ። ሌላኛውም እኔ ልዝጋ፣ ምክንያቱም በሥራ ተኮር ውይይት ነው ምሳ የበላ ነው ብዬ ከመስሪያ ቤት ገንዘቡ ተመላሽ ይደረግልኛል በማለት ሞገተ። ሶስተኛው ደግሞ እኔ ልዝጋ፣ ለምን ቢባል በሚቀጥለው ሳምንት ኩባንያዬ መክሰሩን በይፋ አውጃለሁ አለ። በመሆኑም ሐቀኛ ስንሆን ድፍረቱ ሊኖረን እንደሚገባ ነው የምናየው። 1 ማታለልን ላለመፍቀድ፣ 2 እውነቱን ለመጋፈጥ፣ 3 ትክክለኛውን ነገር ትክክለኛ ስለሆነ ለማድረግ። ሐቀኝነትና እሴቶች። ታማኝነትም ሆነ አለመታመን በሕይወታችን እያስተማርን የምንሄዳቸው ባህሪያት ናቸው። መታመንም ሆነ አለመታመን የድህነት ወይም የሀብት መገለጫ አይደሉም። ድሃም ሆነን ሁለቱም፣ ሀብታም ሆነን ሁለቱም ልንሆን እንችላለን። ለራሳቸው ዝቅ ያለ ክብር የሚሰጡ ሰዎች ተቀዳሚ ወይ ዋና የሚሏቸው እሴቶች ለድርድር የማቅረብ ችግር የለባቸውም። ሐቀኝነት ያላቸው ሰዎች ሰው ስለሚያያቸውና ስለማያያቸው ሳይሆን ትክክለኛ ነገር ትክክል ስለሆነ ነው ሊያደርጉ የሚችሉት። እውነተኛው ሐቀኝነት ግን ሰው ባያይ ተብሎ አይሰራም። በሌላ በኩል ሐቀኝነት የጎደላቸው ሰዎች ታማኝነት ይገድበናል ብለው ያምናሉ። ነገር ግን ትልቅ ነገር ስተዋል። እንዲያውም ተቃራኒው ነው እውነት። ታማኝነት እንዲያውም ሰዎች እንዳያያዙ ያደርጋል። ሰዎች የሚተማመኑበትን ከባቢ ሁኔታ ይፈጥርላቸዋል። ሐቀኝነትንና ታማኝነትን መተግበር። ለራሱ ከፍ ያለ ክብር የሚሰጥ ሰው በግንኙነት ውስጥ ፈጽሞ አለመዋሸትን ይመርጣል። ለምን ቢባል ለእንዲህ አይነቱ ሰው ታማኝነቱ ይበልጥበታል። በግንኙነት ዋሽቶ ሊያገኘው ከሚችለው ጥቅም ታማኝነት የበለጠ ይመዝንለታል። በመሆኑም በተአማኒነቱ ላይ ዋጋ አያስቀምጥም። ተገደን የምንሆነው ሐቀኝነት አይባልም። የተሳሳተን ነገር ምክንያታዊ አድርገን ለማቅረብ መሞከር። አንዳንድ ሰዎች የሚሰርቀውን ሰው ሌላ ሰው ካላየው ወይንም ደግሞ የሚሰርቀው ሰው በጣም ብዙ ያለውና የተረፈው ከሆነ ስርቆት አይባልም የሚል የጅል መከራከሪያ ያቀርባሉ። የእኛ ያልሆነን ማንኛውንም ነገር በኋላ ለመተካት አስበን እንኳን ብንወስድ ከስርቆት የተለየ አይሆንም። በአንድ ወቅት አንድ ኒው ጀርሲ የሚገኝ ግሮሰሪ ውስጥ ገባሁና እሽግ ፊዘር ምላጮችን $7.95 ገዛሁ። እናም በወቅቱ መክፈያው ካውንተር በኩል ሳልፍ ግን ገንዘብ ተቀባዩ ሲያረጋግጠው በማሽኑ ላይ $11.95 የሚል ዋጋ ወጣ። እኔ ግን ሳነሳው ተለጥፎበት የነበረውን ዋጋ ስላስተዋልኩ ለገንዘብ ተቀባዩ ትክክለኛውን ዋጋ $7.95 መሆኑን ተናገርኩ። እሱ በበኩሉ ደግሞ በማረጋገጥ ትክክለኛው ዋጋ $11.95 እንደሆነ ገለጸ። በዚህ ስንከራከር ማኔጀሩ ጠራና ማኔጀሩ ከየት ፓኮን እንዳነሳው ጠየቀኝ። እኔም ቦታውን ሳሳየው ተመልክቶ
የምላጭ ፓኮ በእርግጥ $7.95 የሚል ዋጋ ተለጥፎበት ያለው ቦታው በስተት መቀመጡንና ትክክለኛ ዋጋ $11.95 መሆኑን ነገረኝ። ነገር ግን ልከፍል ስል የተሰጠኝ ደረሰኝ $7.95 የሚል ዋጋ ያሳያል። እኔም ለማናጀሩ ቀደም ብዬ ሲነግረኝ ዋጋ እና ደረሰኙ ላይ ያለው ልዩነት አለው፣ መክፈል ያለብኝ በተነገረኝ ነው እኮ ስል ተናገርኩት። እሱ ግን ግሮሰሪው ባለው አሰራር ፖሊሲ መሰረት የዋጋ ስህተት ከራሱ የመነጨ ከሆነ ደንበኛው በትክክለኛው ቦታ ዋጋ እንዳይከፍል እንደሚደረግ ነገረኝ። እኔም ይሄ ማንም ሊፈጽም የሚችልና ቀላል ስህተት እንደሆነ በመናገር የተባልኩትን $11.95 ሊከፍል በማለት አሁንም ጠየቅኩ። አይሆንም፣ አልቀበልም አለኝ። እኔም አመስግኜ ወጣሁ። በነጋታው በተካሄደው አንድ የዘመድ ጉባኤ ላይ አጋጣሚውን ተናገርኩ። ግን ባስደነገጠኝ መልኩ ያገኘሁት የመጀመሪያው አጸፋ እኔ ግን ከዚህ በኋላ እዚህ ግሮሰሪ ሄድና ከፍ ያለ ዋጋ የተሰጠውን አንድ ዕቃ ሆን ብዬ ዝቅተኛ ያለው ዋጋ ያለው መደርደሪያ ላይ አስቀምጬ የተሳሳተ በማስመሰል ያነሰ ዋጋ ከፍላለሁ የሚል ሆነ። ከዚህ የደረስኩበት ድምዳሜ ለጠማማ የተጣመመውን መንገድ ብቻ ነው ትክክለኛ መስሎ የሚታየው። ሰዎች እንዲህ ካሉና ካደረጉ ሞራልና ስነ ምግባር የቱን ያህል እንደዘቀጠ ለመረዳት ያስችላል። አንዳንድ ሰዎች አንድ ነገር በእጃቸው አለ ማለት ባለቤትነቱም የግድ የእነሱ መሆን ይመስላቸዋል። ታክሲ ውስጥ ረዳት ስለረሳው ብሎ 5 ብር ሰጠን የ10 ብር መልስ ሲሰጠን ዝም ብለን ከተቀበልን ሂሳብም የከፈልን መስሎት ሲተወን አሁንም ዝም የምንል ከሆነ ለአንድ ሰራተኛ በአመት አንድ የውጭ ጉዞ ነው የሚፈቀደው ተብሎ በአጋጣሚ ሰነዱ ችግር ኖሮበት መረጋገጥ አይችልም ብለን ያልተገባ የውጭ ጉዞ ጥቅም ለማግኘት ብንሞክር ዘቅጠናል ማለት ነው። አንድ ጊዜ አንዷ ወጣት በገንዘብ ተቀባይ ስህተትና ቸልተኝነት የተነሳ የተሳሳተ ዋጋ የተለጠፈበት ቁምጣ ልትገዛ ብላ ጭራሽ ደግሞ ገንዘብ ተቀባዩ ባለማስተዋል ስላልጠየቃት ምንም ሳትከፍል በነፃ እንዳመጣችው ለቤተሰብ በኩራት ስትናገር ሰምቼ አዘንኩ። እሷ ገንዘብ ተቀባዩ ጥፋት ነው፣ የራሱ ችግር ነው ትላለች። ነገር ግን ያደረገችው ነገር እንደምታ ነው መመልከት ያለብን። ይህቺ ልጅ ምንም አይነት ህሊና ይዛ ነው የምትቀጥለው? በዚህ መደብር ገንዘብ ተቀባያ ራሷ ብትሆንስ ኖሮስ? መልስ፣ ወይ ከራሷ ደሞዝ ይቆረጥባታል አሊያም ደግሞ ከስራዋ እስከ መባረር ትደርሳለች። እሺ፣ የዚህ መደብር ባለቤት ብትሆንስ? ኪሳራውን ትጋፈጣለች። እሺ፣ ምናልባት አሁን አንድ ቁምጣ ነው ይዛ ያወጣችው፣ ግን አልታየሁም በማለት ማምለጥ ቻልኩ ብላ ነገ ሌላ ትልቅ ነገር ውስጥስ ብትገባስ? 3 በዚህ ድርጊቷ ምን አደጋ ላይ እንደጣለች ታውቃ ይሆን? ያደረገችውን ካደረገች በኋላ ፊቷን ደፍራ በመስተዋት ማየትስ ትችላለች? ህሊናዋ አይከብዳትም? ስርቆትን በፈለግነው መንገድ እናስቀምጠው፣ ዞሮ ዞሮ ግን አለመታመን መሆኗ አያወዛግብም። አንድ ሐቀኛ ሰው በእሷ ቦታ ቢሆን ቁምጣውን ሄዶ ይመልሳል። አለመታመን የሚያስከፍለው ዋጋ። ከማንኛውም ተቋም ስርቆት ስንፈጽም ኪሳራ ላይ እንደምንጥለው ግልጽ ነው። ያንን የተሰረቅነውን ዕቃ ለመተካት የሚወጣው ወጪ ራሱ የዕቃውን ዋጋ ያነረዋል። ይሄ ደግሞ በኋላ ላይ የገዢው ዕዳ ነው የሚሆነው። የብሔራዊ የሱቅ ላይ ስርቆትን መከላከል ማህበር በተካሄደው አንድ ቅኝት መሰረት በአሜሪካ የምርት ስርቆት በአመት በሀገሪቱ ላይ ከ13 ቢሊዮን ዶላር ያላነሰ ኪሳራ ያስከትላል። ይሄውም ወደ ቀን ሲመነዘር $35 ሚሊዮን ማለት ነው። ከዚህ በመቀጠል ደግሞ ጥቂቶች ሌሎች የስርቆት የማታለልና የመሰለ ተግባራት የሚያሳዩ ምሳሌዎችን አስቀምጫለሁ። መስረቅ ሲባል ቁሳዊ ነገሮችን ብቻ ሳይሆን ለምሳሌ የድርጅትን ምስጢር አንድ ሰራተኛ ሰርቆ በማውጣት ተፎካካሪው የሚሰጠው አይነትም ከዚሁ ጋር ይመደባል። ሐሰተኛ ማስታወቂያ ሌላው ስርቆት ምሳሌ ነው። ከምዝበራ በተጨማሪ ሌላው የስርቆት ምሳሌ ያለ ቅርብ ኃላፊ ፈቃድ የተለያዩ የቢሮ ቁሳቁስና አቅርቦቶችን በቦርሳ ከቶ እያወጡ ወደ ቤትና መውሰድና መጠቀም ነው። በስራ ሰዓት ቢሮ ሆነን የግል ስራ መስራት ሌላው ከስርቆት የሚቆጠር ተግባር ነው። ሌሎች ስራ ከሚሰሩልን ወይም ገንዘብ ተበድረናቸው የማንከፍላቸው ከሆነ ይህም ስርቆት ነው። ገና እድሜያቸው ሳይፈቅድ በለጋ እድሜ ላይ ያሉና በቀላሉ ባየቱ ሊታለሉ የሚችሉ ልጆችን
ተገቢ ያልሆነ ፊልም ማሳየትና ንጽህናቸውን የሚሰርቅ ተግባር በመሆኑ ይሄም ሌላው ስርቆት ነው። ሰነዶች ባልተገባ መንገድ መቀየር ወይም ተገቢ ያልሆኑና ሐሰተኛ ሰነዶች ማዘጋጀትና መስጠት ስርቆት ነው። የመስሪያ ቤት ሰነዶች ወይንም ጠቃሚ መረጃዎችን በፍላሽ ሜሞሪ እየሰረቁ መውሰድም ሌላው ምሳሌ ነው። የተለያዩና በፈጠራ ክህሎት የታጀቡ የማታለል ተግባራት። በጣም ብዙ ጊዜ የሰው ልጆች ግልጽ የሆነውን ነገር ችላ እንላለን። ማታለል በተለያየ መልኩ ይፈጸማል። ጠማማ የሆኑ ሰዎች ለማታለል ስርቆትን ለመፈጸምና ለመሳሰሉት ተግባራት ብዙ የፈጠራ ዘዴዎች ይጠቀማሉ። በአንድ ወቅት ቦርሳን ጨምሮ የተለያዩ ቁሳቁሶችን የሚያመርት ፋብሪካ በስርቆት እጅግ ተቸገረ። ማኔጅመንቱም የሰራተኞችን ቦርሳ በጥብቅ ፈተሸ። ሆኖም ምንም ሳያገኝ ቀረ። ስርቆቱ ግን ቀጠለ። ጥያቄው ግን ታዲያ ሰራተኞቹ ምንድን ነው የሚሰርቁት ነው? ቦርሳ ነው የሚሰርቁት? ቁጥጥርና ፍተሻ እንዲያደርጉ ጥብቅ ትዕዛዝ የተሰጣቸው ጥበቃዎች በቦርሳ ውስጥ ያሉ ነገሮች ላይ በማተኮራቸው የተነሳ የሚፈትሿቸውን ቦርሳዎች እንኳን በአግባቡ ትኩረት ሰጥተው አላዩም። የሚሰረቁት ቦርሳዎች ተደብቀው ነው ተብሎ ነበር የሚታሰበው። በመሆኑም ስርቆት የሚፈጽሙት ሰራተኞች ፊት ለፊት ነበር ቦርሳዎቹን እያስፈተሹ ይዘው የሚያወጡት። በፒርሊ መግቢያ አንድ የህግ ባለሙያ ገና በለጋ ዕድሜው አረፈ። በ35 ዓመቱ በፒርሊ መግቢያ ግድም ቆሞ ነበር። ገና ብዙ ይቀረኛል ብሎ ይቆጭ ነበር። ገንዘብ በላይ በላዩ ይገኝ የነበረ በመሆኑ መቁጠርም ተሳነው። በመሆኑም እግዚአብሔርን እንዲህ ሲል ለመነ። አምላክ ሆይ ምን ነው ቶሎ ጠራኸኝ? ዕድሜ ገና አይደል? አንድዬ ይሄ በፍጹም የምሞትበት ጊዜ አይደለም እኮ አለ። እግዚአብሔር ከሂሳብ ሰራተኞች በሰዓት የምታስከፍለውን ስናይ በሕይወትህ ልታገኘው ከምትችለው በላይ በመሆኑ ዕድሜህ ከመቶ በልጧል ሲል መለሰለት። እንዲህ አይነቱ ነገር ሲተረክ ስንሰማው ሊያስቅ ይችል ይሆናል። ነገር ግን በገሃዱ ዓለም ከዚህ ያልተናነሰ ነገር ይፈጸማል። ጠማማ የሆነ ጠበቃ መሳሪያ ከታጠቁ 100 ዘራፊዎች በላይ በሳምሰናይቱ መስረቅ ይችላል የሚለውን አባባል ነው ይሄ የህግ ባለሙያ ያረጋገጠልን። ስኬታማ ሰዎች ሐቀኝነትን የኑሮ ዘይቤያቸው ለማድረግ በቁርጠኝነት ይሰራሉ። የድርጊት መርሃ ግብር። እስኪ ሐቀኝነትን ለመተግበር ሲሉ 3 ፈተና የሚቋቋሙባቸውን መስኮች ይዘርዝሩ። ሐቀኝነትን መተግበር በምን መልኩ ሕይወቱን የተሻለ ሊያደርግ እንደሚችል ይዘርዝሩ። እንግዲህ የምዕራፍ 10 ንባባችን ይህንን ይመስል ነበር። ከንባቡም መልካም ቁም ነገሮችን ወስዳችሁ መልካም ፍሬዎች እንደምታፈሩባቸው ተስፋ አደርጋለሁ። በሚቀጥለው ምዕራፍ 11ን እናነባለን። እስከዚያው መልካም ቆይታ። ቸርን ሰንብት።